ህወሓት ሌተናል ጄኔራል ታደሰ ወረደ ስልጣን እርክብክብ ካላደረጉት ስህተት ነው የሚሆነው ሲሉ ገለጹ። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ከቢቢሲ ጋር ባደረጉትም ቃለ መጠይቅ የትግራይ ክልል ግዛዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ሰላማዊና ዲሞክራሲያዊ እርክብክብ የማይፈጽሙ ከሆነ ስህተት እንደሚሆንም ተናግሯል። የትግራይ ክልል ግዛዊ አስተዳደር የፈረሰ በመሆኑም ከፌዴራል መንግስቱ ጋር ያለው ግንኙነት ገመድ መበጠሱንም ጠቅሷል። ከ6 ዓመት በፊትም በክልሉ ምርጫ የተመረጠ የትግራይ መንግስት ምክር ቤት ወደ ስራ እንደሚመለስም መወሰኑን አሳውቋል። የፕሪቶሪያ ስምምነቱን ያፈረሰው ፌዴራል መንግስት ነው፣ እኛን ሳያማክር ሌተናል ጄኔራል ታደሰ ወረደን ለብቻው ሹሞ የላከልን ፌዴራል መንግስት ነው ሲሉም ተናግሯል። በ2012 የተደረገው ምርጫ በስምምነቱ መሰረትም ውድቅ ሆኖ ሳይሆንም ታግዶ የቆየ በመሆኑም ገልጸው አሁን ባለው ሁኔታ አዲስ ምርጫ ማድረግ የማይቻል ቀድሞ ምክር ቤት ወደ ስራ መመለስ ህጋዊ ነው ሲሉም ተናግሯል። ጄኔራል ታደሰ በምክር ቤቱ ለሚመረጠው ፕሬዝዳንት ስልጣን ያስረክባሉ ተብሎ እንደሚጠበቅም ገልጸው ከዚህ ውጭ ከሄዱ ግን ስህተት ነው የሚሆነው፣ ትክክልም አይሆንም ብለዋል። ምክር ቤቱ ወደ ስራ ከተመለሰ በኋላም አዲስ አስፈጻሚ ካቢኔና ፕሬዝዳንት እንደሚሰይም ቃል አቀባዩ ገልጿል። ፕሬዝዳንት ጄኔራል ታደሰ ወረደም ከዚህ ቀድሞ በሰጡት መግለጫ በጊዜያዊ መንግስት ላይ መፈንቅለ መንግስት ወይም ኩዴታ ለማድረግ እንዳታስቡበትም እንዳትተገብሩበትም ብለው ነበረ። ነባር መንግስት ይመለሳል የሚለውም የህወሓት ውሳኔ አደገኛና ተጨማሪ ግጭትና ጥፋትን የሚጋብዝ ነው። ውሳኔው ከተገበረ ውድቀት እንጂ ድል አይገኝም ሲሉም ተናግሯል። የመረጃው ምንጭ ቢቢሲ ነው።